የአብርሃምና የሳራ ናቸው። እንደምን ነው አብርሃምና ሳራ ሁሉ ጊዜ በየሰርጉ ላይ ሁሉ ጊዜ የሚነገሩበት ምክንያት ትልቁ ነገር እነዚህ ሶስት መሰረታዊ ነገሮችን ስላሟሉ አብርሃም በመጀመሪያ ደረጃ አብርሃም አመነ፣ እምነቱ ሆኖ ተቆጠረለት ይላል። ጽድቅ ሆኖ ተቆጠረለት። አይ መተማመን እምነት መጀመሪያ ደረጃ እግዚአብሔር፣ ከዛ በኋላ በትዳር ውስጥ እምነት ትልቁን መስፈርት መተማመን አለ። መተማመን ካልቻለ ትዳራችንን ማቆም አንችልም። ስለዚህ አብርሃምን ሳራ እንደምታምነው ሳራ አብርሃም እንደሚያምናት ልክ እንደዛው ሁሉ ተማመኑ ነው። ተማመኑ የአብርሃምና የሳራ ብቻ ይሁን ሲባል ተማመኑ የመጀመሪያው ደረጃ። ሁለተኛ ተስፋ ይኖራችሁ። የሚገርም ነው። አብርሃም በስተእርጅናው ዘመን ሳራ በስተእርጅናው ዘመን አብርሃም ሌላ ወላጅ ሁለት ሳይ ለሳራ እስከ መጨረሻው ድረስ ታመነ። በቃሉ ባርካችሁ ይሰማል። አብርሃም እስከ መጨረሻው ድረስ ሂዶ ከሌላ መውለድ ይችል ነበረ። ነገር ግን የሷ ፈቃድ ያስፈልገዋል። አብርሃም ከሌላ መውለድ የቻለ ነገር ግን እስከ መጨረሻው ድረስ ታመነ። የሚገርም እምነት ነበር። መታመን፣ ተስፋ መያዝ፣ በእግዚአብሔር ላይ ተስፋ ማድረግ። ምንም ነገር ሊገጥመን ይችላል። በትዳር ውስጥ ያለ ፈተናዎች ሊገጥሙ ይችላሉ። ነገር ግን ምን ይኖረን? ተስፋ ይኖረን። ልናጣ እንችላለን። ተስፋ ይኖረን። እግዚአብሔርን በእግዚአብሔር እናስቀጥል። እግዚአብሔርን እናስቀጥል። ተስፋ ካለን የዛን ጊዜ በፍቅር ሆኖ ሁሉ ነገር ይሳካል። ስለዚህ አብርሃም አመናት፣ አመነችው። እምነቱ ጥሩ ተቆጠረለት። እግዚአብሔር አብርሃምን እምነቱ ጥሩ ተቆጠረለት። ያ ብቻ አይደለም። አብርሃም በእግዚአብሔር ታምራት ነበር። ሙሽሪትና ሙሽራ ይህ ቃል እናንተ እስከ መጨረሻው ድረስ ተስፋ ሊሆናችሁ በየትኛውም ደረጃ ብትሆኑ ምንም አይነት ፈተና ቢገጥማችሁ ከማንም በላይ በእግዚአብሔር እምነት ይሆናል። በመቀጠል ደግሞ ሁለታችሁ የዛን ጊዜ ሁሉ ተጣጣችሁ ምንም ነገር የትኛውን ነገር ማሸነፍ ይችላል። በስተርጅና ዘመን እግዚአብሔር ለአብርሃም ሰጠው። ሴት ልጅ መውለድ ከምትችልበት ዕድሜዋ አልፋ እግዚአብሔር ማንሳት አብርሃም አያችሁ መስናት ትልቅ። ስለዚህ በመተማመን በእምነት ተማመኑ።